የዛሬ የሚያዝያ 3 ዕለታዊ ዜናዎች። በዛሬ የዜና ዘገባችን በየመንግስት ሚዲያዎቹ ዘጋቢ ፊልሞች እየተሰሩላት ያሉት የብርቱካን ተመስገንና በሽብርተኝነት የተከሰሱት የኢቢኤስ ጋዜጠኞች የፍርድ ቤት ውሎ፣ እንዲሁም አነጋጋሪው የጌታቸው ረዳ ሹመትና የህወሓት ሰዎች የፊሽታ ውሎ፣ በተጨማሪም ኢትዮጵያውያንን ይዞ የተሰወረው ጀልባ ጉዳይ ተካቶበታል። እስከ ፕሮግራሙ ማጠቃለያ አብራችሁ ቆዩ። ለዕለታዊ ዜናዎችና ዘገባዎች እንዲሁም ለተለያዩ አስደሳች ታሪኮች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ብርቱካን ተመስገንን ጨምሮ በሽብር ወንጀል በተጠረጠሩ 17 ግለሰቦች ላይ ፍርድ ቤት ለፖሊስ ተጨማሪ 12 ቀን የምርመራ ጊዜ ፈቅዷል። ብርቱካን ተመስገንን አስመልክቶ በመገናኛ ብዙሃን ከተላለፈው ሐሰተኛ ዘጋቢ ፊልም ጋር በተያያዘ ብርቱካን ተመስገን፣ ነብዩ ጥሩነህ መልሳን የኢቢኤስ ቴሌቪዥን ስራ አስኪያጅ፣ ታሪኩ ኃይሌ የአዲስ ምዕራፍ ፕሮግራም ዋና አዘጋጅ፣ ደረጀ ሉቃስ እና ህሊና ታረቀኝ፣ ንጥር ደረጀና መታገስ አለሜ በሽብር ወንጀል ተጠርጥረው የፌዴራል ከፍተኛ ፍርድ ቤት አንደኛ የጊዜ ቀጠሮ የወንጀል ችሎት መቅረባቸው ይታወሳል። በተጠርጣሪዎቹም ላይ የሽብር ወንጀል ስልጣንን በኃይል ለመያዝ የጦር መሳሪያ በመታጠቅ በህገ ወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎች እየተንቀሳቀሰ ከሚገኘው ጽንፈኛና ጸረ ሰላም ቡድን አመራሮች ጋር በጥቅም በመመሳጠር መንግስት የህዝብ ተቀባይነት እንዲያጣና ዓለም አቀፍ ተጽዕኖ እንዲደረግበት በማሰብ ተዋደውና ተከባብረው በሚኖሩ ብሔሮች፣ ብሔር ብሔረሰቦችና ህዝቦች መካከል ቅራኔ መፍጠርና ወደ ግጭት እንዲገቡ ለማድረግ በውጭ ሀገር ከሚገኝ የጸረ ሰላም ቡድን አመራሮች ጋር በተለያዩ መገናኛ ዘዴዎች በመገናኘትና ተልዕኮ በመቀበል የሥራ ባህሪያቸውን እንደ መልካም አጋጣሚ በመጠቀም የሚሉ የምርመራ የጥርጣሬ መነሻዎች ለችሎቱ ቀርቧል። ፖሊስ ባለፈው ቀጠሮ በተሰጡ 14 ቀን ተጨማሪ ምርመራ ጊዜ ያከናወናቸውን ተግባራት ዛሬ ለፍርድ ቤት በዝርዝር አቅርቧል። በዚህ መሰረት ተጠርጣሪዎቹ ላይ ከተቋማት የተለያዩ መረጃዎችን መሰብሰብና ምስክሮችን የመስማት ስራ ማከናወኑን ለችሎቱ አብራርቷል። የምርመራ ስራውን በሰውና በሰነድ ማስረጃ በስፋት ለማጣራት ቀሪ የፎረንሲክና የቴክኒክ ምርመራዎችን ለማጠናቀቅ እንዲቻል 14 ተጨማሪ ቀናት ይፈቀደልኝም ሲል ፍርድ ቤቱን ጠይቋል። የተከሳሽ ጠበቃዎች በበኩላቸው ተጠርጣሪዎቹ ቋሚ አድራሻ ያላቸውና መረጃም የሚያጠፉ መሆናቸውን ጠቅሰው የዋስትና መብታቸው ሊከበር ይገባል ሲሉ ተከራክረዋል። ፖሊስም ተጠርጣሪዎቹ ዋስትና መብታቸው ቢፈቀድላቸው መረጃ ሊሰውሩ እንደሚችሉና ምስክሮችንም በጥቅም በመደለል ሊያሸሹብኝ ይችላሉ ሲል ተቃውሟል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ የቀጠሮ ችሎትም ፖሊስ ቀሪ ስራዎችን እንዲያጠናቀቅ ተጨማሪ 12 የምርመራ ቀናትን ፈቅዷል። ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ያገለገሉት አቶ ጌታቸው ረዳ መጋቢት 29 ቀን 2017 ዓ.ም ከነበሩበት ኃላፊነት በይፋ መሰናበታቸው ይታወሳል። ይህን ተከትሎም በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አድርገው መሾማቸው ተሰምቷል። ህወሓት ተቋማዊ ነጻነቴን ጠብቄ ከጊዜያዊ አስተዳደሩ ጋር ተደጋግፌ በጋራ እሰራለሁኝ ሲል ገልጿል። የጊዜያዊ አስተዳደሩ ተልዕኮቹን ለማስፈጸም በሚያደርገው እንቅስቃሴ ህወሓት እንደ የጊዜያዊ አስተዳደሩ አካል በመሆን ተቋማዊ ነጻነቱን ጠብቆ ተደጋግፎ በጋራ ይሰራል ሲሉ ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። ከፕሬዝዳንት ታደሰ ወረደ ጋር ተባብረንና ተደጋግፈን የጊዜያዊ አስተዳደሩን ተልዕኮች በአጭር ጊዜ ለማሳካት ያለንን ዝግጁነት መግለጽ እንወዳለን ሲሉ ሊቀመንበሩ ደብረጽዮን ገብረ ሚካኤል የፓርቲው ማዕከላዊ ኮሚቴ አባላት የጊዜያዊ አስተዳደሩ ፕሬዝዳንት በመሆን ስራ ለጀመሩት ሌተናንት ጀነራል ታደሰ ወረደ ትናንት ሚያዝያ 2 2017 ዓ.ም ባዘጋጁት መድረክ ላይ የመልካም ስራ ምኞት ንግግር ላይ አስታውቀዋል። ፕሬዝዳንቱ ሌተናንት ጀነራል ታደሰ ወረደ በበኩላቸው ካለፉት ድክመቶቻችን ተምረን መደጋገፍና መተባበር ለቀጣዩ ጉዟችን ወሳኝ ነው ሲሉም ገልጸዋል። ጊዜያዊ አስተዳደሩ በሚቀጥለው 1 ዓመት የሥራ ጊዜው ቅድሚያ ለሚሰጣቸው ጉዳዮች ቅድሚያ በመስጠት በየ3 ወሩ ተከፋፍሎ የሚፈጸም የሥራ መርሃ ግብር በማውጣትም ይሰራል ብለዋል። ኢትዮጵያውያንን የጫነች ጀልባ መሰወሯም ተሰምቷል። ከ3 ቀናት በፊት በርካታ ቁጥር ያላቸው ኢትዮጵያውያንን ጭና ከጅቡቲ ወደ የመን ስትጓዝ የነበረች ጀልባ ተሰውራለች። ኢትዮጵያውያን ስደተኞችን ጭና ስትጓዝ የነበረች ጀልባ የት እንደገባች ሳይታወቅ ቀናቶች ተቆጥረዋል። ደላሎቹ ለቤተሰብ ጀልባዋ ሰምጣለች ብለው መርዶ እየነገሯቸው ሲሆን በተለያየ መንገድ መረጃዎች ለማጣራት ቢሞከርም ስለ ጀልባዋ መስጠም የሚገልጽ ምንም አይነት በቂ መረጃ ግን ማግኘት አልተቻለም። ጀልባዋ የየመንን የባህር ጠረፍ እስክትደርስ ሲጠባበቁ የነበሩ የመኖች ለደላሎቹ እንደገለጹት ከሆነ የተወሰነ መንገድ እንደተጓዙ መረጃ የሚለዋወጡበት ስልክ እንዳቆመና ምን እንደተፈጠረ ራሱ ማወቅ እንዳልቻሉ አሳውቀዋል። በጀልባዋ ከተጫኑት ቤተሰቦች መካከል የተወሰኑት ደላሎቹን አጥብቀው በሚጠይቁበት ሰዓት የመኖቹ የሚሉን መሃል ላይ እንደደረሱ ጀልባዋን ሲሾፍሩ ከነበሩ ሰዎች ጋር የነበራቸው ስልክ ግንኙነት እንደተቋረጠባቸውና ድምጻቸውን ማግኘት እንዳልቻሉ ገልጸውልናል በማለት የተሳፋሪ ቤተሰቦች አሳውቀዋል።
ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ቤተክርስቲያን ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል ያለቻቸው አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ የተባሉ ግለሰቦች ተጠርጥረው በሕግ ቁጥጥር ስር መዋላቸውን አሳውቃለች። የቤተክርስቲያኗ የሕግ ባለሙያዎች አብይ ኮሚቴ ራሳቸውን መሪጌታና ጽጌ ስጦታውና መሪጌታ ሚስጥረ መዝገቡ ብሎ የሚጠሩ ግለሰቦች በቅድስት ቤተክርስቲያናችን ስርዓት እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው የወንጀል አቤቱታ ቀርቦባቸዋል ሲል አሳውቋል። በዚህም የፌዴራል ወንጀል ምርመራ ቢሮ በዛሬው ቀን ተጠርጣሪዎቹን በሕግ ቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ ገልጿል። ከግለሰቦቹ በተጨማሪም እንዳልካቸው ዘነበ የተባለ ግለሰብ በተመሳሳይ ከዚህ ቀደም በቤተ ክርስቲያኗ ላይ ፈጽሞታል ተብሎ በተጠረጠረ ስም ማጥፋት በቅርብ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁን በአቃቤ ሕግ በኩልም የወንጀል አቤቱታ ክስ ቀርቦ በሂደት ላይ ይገኛል ሲል አሳውቋል።